ተጸጸተ የሚጸጽተኝ እኔ እንደውም ማን ነው አብይ አህመድን ማወቄ ነው የሚጸጽተኝ። የኔ ስም ከዚህ ሰውዬ ጋር መጠራቱ ነው የሚጸጽተኝ። ንገረኝ ካልከኝ ማለት ፍቅርን በፖለቲካ ፖለቲካን በታሪክ ታሪክን ደግሞ በማህበራዊ ህይወት እየለወሰ አሌጎሪካዊ በሆነ የቃላት ጥበብ ያቀርባቸዋል። ከጀርባው ሌላ ግዙፍ ምስል ይደብቃል። እያንዳንዱ ዜማም አድማጭን ለጥልቅ ምርምር ለውይይት ይጋብዛል። ይህ ምስጢር የቋንቋ አጠቃቀሙ ነው። ታዲያ በሰፊው የህብረተሰብ ክፍል ዘንድ አንዱ ትልቅ ተጽዕኖ ፈጣሪ እንዲሆንም አስችሎታል ይላሉ። የኢትዮጵያ የሙዚቃ ሰማይ ስር ለሩብ ክፍለ ዘመን ደምቆ የበራው ቴዎድሮስ ካሳሁን ቴዲ አፍሮ ዛሬ እንደ ትላንቱ በወርቃማ የጥበብ ቀለም አገሪቱን እያነጋገረ ይገኛል። የቲዮሪካ የአልበሙ መጠሪያ ነው። ከተለቀቀም በኋላ የድምፃዊ ተራ ዘፋኝ ሳይሆን የአንድ ትውልድ ስሜት ተርጓሚ፣ የታሪክ ድልድይ መሆኑ ዳግም አረጋግጧል። ቴዲ አፍሮ ወደ አደባባይ ብቅ ሲል የኢትዮጵያ ሙዚቃ ባዕድ ዜማዎች ጥላ ስር ተውጦ የራሱን ማንነት ናፍቆ በነበረበት የትውልድ ክፍተት ወቅት ነው። እርሱ ግን የተለመደውን የውጭ ሙዚቃ የማስመሰል አባዜ በመስበር ከምድረ ኢትዮጵያ አፈር የበቀለ አዲስ የዜማ ስልት የግጥም ድርሰት ይዞ ተከሰተ። ይህ ክስተት የጥበብ ድርቅን ያከሰመ፣ የኢትዮጵያ ሙዚቃ አድማስ ወደ አዲስ ምዕራፍ ያሸጋገረ አብዮት ነበር። የቴዲ ግጥሞች በጆሮ ገብተው በልብ የሚቀሩ ብቻ አይደሉም፣ አእምሮን የሚመረምሩ ረቂቅ እንቆቅልሾችን እንጂ። ሐሳዊ ትርክቶች፣ ልዩነቶች በሚነፍሱበት ወቅት ቴዲ አፍሮ ኢትዮጵያዊነት የሚለው ታላቅ ጥላ ይዞ በአደባባይ ቆሟል። የቀድሞውን ነገስታት የባለውለታዎችን ታሪክ ከመቃብር ላይ አውጥቶ በመዘከር የአንድነትን መዝሙር ያዜማል። ስራዎች ለብዙዎች አርበኞች ስሜት መቀስቀሻ፣ ለተከፋፈሉ ልቦች ደግሞ የመጠለያ ድንኳን ሆኖም ያገለግላሉ። የታሪክና የማንነት ትስስር ቴዲን የጥበብ ሰው ብቻ ሳይሆን የብሔራዊ አንድነት ድምፅ አድርጎታል። ቴዲ አፍሮ ጥበብን በችኮላ አይገልጥም። አንዲት ቃል ወይንም ዜማ ብቅ ስላለች ብቻ የማይጣደፍ ድምፃዊው ጭንቀቱንና ተስፋው በውስጡ አፍኖ ለረጅም ጊዜ አምጦ የሚወልዳቸው ስራዎቹ ልዩ ኃይል አላቸው። ይህ በእርጋታ የተቀመመ እውነተኛ ስሜት ልክ እንደ ኃይለኛ ዝናብ የአድማጩን ልብ የማርጠብ የመግዛት አቅም ወደር የለውም። ከልብ የወጣ ወደ ልብ እንደሚገባ ማረጋገጫውም ይህ ተወዳጅነቱ ነው። ለቴዲ አፍሮ መድረክ የመዝናኛ ቦታ ብቻ ሳይሆን የህዝብ ትግል ሜዳ ነው። የህዝብን ስሜት የመቀስቀስና የማንቃት ግዙፍ ተሰጥኦ ስራዎቹን በገዢዎች ዘንድ በስጋት እንዲታዩ፣ በአድናቂዎች ዘንድ ደግሞ እንደ ነጻነት አዋጅ እንዲጠበቁ አድርጓቸዋል። ፖለቲካዊ እውነቶችን በለሰለሰ ዜማውና በውብ ቋንቋዎች ሸፍኖ የማቅረብ ድፍረቱ ዛሬም ድረስ በኢትዮጵያ የጥበብ ታሪክ ውስጥ ደማቅ አሻራውን ጥሎ እንዲቀጥል አድርጎታል። በኢትዮጵያ የጥበብ ሰማይ ስር ሰዓቱ ሲደርስ ብቻ የሚፈነዳ አንድ ታላቅ ክስተት አለ። እርሱም ቴዎድሮስ ካሳሁን ቴዲ አፍሮ ነው ቢባል ማጋነን አይደለም። ሚያዝያ 8 ቀን 2018 ዓ.ም ፀሐይ ቀጥ ብላ በቆመችበት 8 ሰዓት ላይ ማህበራዊ ሚዲያውን የተቆጣጠረው አንዳች ነገር ተፈጠረ። እርሱም የቴዲ አፍሮ ኢትዮሪካ የተሰኘው አልበም ነበር። ቴዲ ዝምታ የሚወድ ንጉስ ነው የሚሉ ብዙዎች ባሉበት ቃላት ሲያምጥ ዜማን ሲገጥም ከቆየ በኋላ በአንድ ጀንበር አገሪቱን በዜማ አጥለቀለቃት። መነጋገሪያው ግን ዜማው ብቻ አልነበረም፣ የ8 ቁጥር ሚስጥር ጭምር እንጂ። 8ኛው ወር፣ 8ኛው ቀን፣ 8ኛው ሰዓት ይህ ሆነ ተብሎ የተቀመረ የጥበብ ሂሳብ አድማጩን በጉጉት ሰቀዞ ይዞታል። ያ በጉጉት ሲጠበቅ የነበረው ዳስ ጣል የተሰኘው ስራም ልክ እንደ ሰደድ እሳት በ24 ሰዓት ውስጥ ብቻ የ6 ሚሊዮን ሰዎችን ልብ አንኳኳ። የውል ማቋረጥ ወሬዎች፣ የጋዜጣዊ መግለጫ ስርዞችን ከአልበሙ መውጣት በኋላ እንዲዘነጉም አደረገ። በተለያየ መንገድ ቴዎድሮስ ካሳሁን ቴዲ አፍሮን የሚያውቁትም ስለሱ ከአልበሙ መውጣት በኋላ ይመሰክሩ ጀመር። ቢኒያም አብራ እንደሚለው ቴዲ የቋንቋ ጠቢብ ነው፣ ዘመን ያገነነው ጅብ ቆሟል ከበሬ ሲል ፖለቲካ በቅኔ ተረትነዋል። ታሪክ በቀጥታ ይጋፍጣል፣ አጼዎቹን ይዘክራል፣ አንድነትን ይሰብካል። ለሚወዱት የነጻነት ፊት አውራሪ፣ ለሚጠሉት ደግሞ በዝምታ የማይታለፍ እንቅፋት ነው ይላል። ሌላኛው ሙዚቀኛ ደግሞ ጌትሽ ማሞ ነው። በአሁኑ ወቅት በአሜሪካ የሚገኘው ታዋቂ ድምፃዊ የዜማ ደራሲ ጌትሽ ማሞ የድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም አስመልክቶ በሰጠው አስተያየት አልበሙ የህዝቡን የውስጥ ብሶት ድምፅ በአግባቡ የገለጸ የጥበብ ስራ መሆኑን ገልጿል።
ጌትሽ ማሞ በተለይ ዳስ ጣል ስለተሰኘው ነጠላ ዜማ ሲተነትን ስራው የዝምታ አደገኛነት በህዝብ ላይ እየደረሰ ያለውን ግፍ የሚያሳይ መሆኑን ጠቅሷል። ዳስ የሚጣለው ለሐዘን ወይንም ለደስታ ነው ያለው ድምፃዊው በአሁኑ ወቅት ግን አዲስ አበባ ውስጥ በልማት ስም የታሪክ መጥፋት፣ የዜጎች መፈናቀል እየደረሰ መሆኑ በቁጭት ገልጿል። ድምፃዊው ስለ ቴዲ አፍሮ የተናገረው መስዋዕትነትን በተመለከተ ነው። ቴዲ አፍሮ የሞላለት ሰው ነው፣ ዝም ብሎ መኖር ይችል ነበር። ነገር ግን ራሱንና ቤተሰቡን አሳልፎ ለኢትዮጵያ ሕዝብ የሰጠ ጀግና ነው። የአልበም ገበያ ፍለጋ ሳይሆን አርቲስቱ እስከዛሬ ያልፋል ብሎ በዝምታ ሲታዘብ የቆየው ነገር ግን አቅጣጫውን በመሳቱ የህዝብ ብሶት ለማሰማት የወጣ ስራ ነው ይላል። ስለ ወቅታዊ ፖለቲካ ተሳትፎ ጌትሽ ማሞም ይህንን ይላል። ጌትሽ ማሞ አርቲስቶች ከመንግስት ጋር ተባባሪ በመሆን ህዝብን እንዲያሸማቅቁ የሚሰጣቸው ተልእኮ ተችቷል። በተለይም በድምፃዊ ካሙዙ ካሳ ዙሪያ ሲናገር ካሙዙ ወንድሜ ቢሆንም ከሀገሬና ከልጅ አይበልጥም፣ እሱን ተጠቅመው ወጣቶችን ወደ ጦርነት ለመማገድ ነው ሲል ወቅሷል። ከጠቅላይ ሚኒስትር አብይ አህመድ ጋር ስላለው ግንኙነት የተናገረው ይህ ድምፃዊውም ከጠቅላይ ሚኒስትር ጋር የነበረውን የቀድሞ ትውውቅ በማንሳት አሁን ላይ ግን በመንግስት እየተወሰደ ባለው የኃይል እርምጃ ማዘኑን ገልጿል። የሚጸጽተኝ እሱን ማወቄ ነው ያለው ጌትሽ የሰው ህይወት መጥፋት፣ የዜጎች ስቃይ ሊቆም እንደሚገባ ማሳስበዋል። የቴዲ አፍሮ ስራ ለቲክቶክ መዝናኛ ወይንም ለዳንስ ብቻ መዋል የለበትም ያለው ጌትሽ ይልቁንም በስራው ውስጥ የተላለፈውን ትልቅ የህይወት የሀገር መልእክት ላይ ህዝብ ሊመክርበት ሊወያይበት እንደሚገባ ጥሪ አቅርቧል። በመጨረሻም ምንም እንኳን በስደት ሀገር ሆኜ በሹፌርነትና በተለያዩ ስራዎች ህይወትን ብመራም ስለ ሀገሩና ስለ ህዝቡ ከመቆርቆር ድምጽ ከመሆን ወደ ኋላ እንደማይል ገልጿል። በዝምታ ሀገር እየፈረሰች ስለሆነ ዝምታ አይበጅም የሚል ጠንካራ መልእክትም አስተላልፏል።